ምስኪኖችን ባ ዝም ብሎ የሚቀር አይደለም። ቂለ አንዲት እናት ላም እያለበች ውሃ ጨምራ ትሸጣለች። ልጅየው አረተ የማዬ ይሄ በደል ነው፣ ዑመር ሲከለክሉ ሰምቻለሁ፣ ከልክለዋል ተብለዋልና ረዲየላሁ ዐንሁ ተይ እያለች ትመክራለች። እናትየው አትቀበልም። ኧረ ምን ችግር አለ አንቺ ደግሞ አምን ትላለች። ከዚያ በዚህ መልኩ ሴትዮዋ ቢዝነሷ ነው፣ ወተት ላይ ውሃ ጨምሮ መሸጥ ቢዝነሷ ነው። በእሷ ሐሳቤ እየተጠራቀመን ያለው ሌላ ላም ልትገዛ ነው፣ አከማኝታ ባለሀብት ልትሆን ነው በእሷ ሐሳቤ። ከዕለታት አንድ ቀን ኃይለኛ ዝናብ ዘነበና ጎርፍ መጥቶ ላሚቱን ጎርፍ ወሰዳት። ወይኔ ላሜ ወይኔ ላሜ እያለች ስትጮህ ልጅየው እማዬ ያኮ ወተሱ ስትከችው የነበረው ስደበልቅ የነበረው ውሃ ተጠራቅሞ ጎርፍ ሆኖ እኮ ላምሽን ወሰደብሽ ብላለቻት። ጎርፍ ይመጣል አንድ ቀን። የምስኪኖች እንባ፣ የድሃዎች እንባ፣ የሚደርስላቸው ተከራካሪ ሃይባ የሌላቸው እንባ ዝም ብሎ መሬት ላይ ጠብ የሚል እንዳይመስልህ። እንግዳውሳ አልፎ ነው የሚሄደው። አላህ ዘንዳ ሄዶ አንኳክቶ አየህ ጌታዬ ተበደልኩኝ እያለቀስኩ ነው ብሎ ነው ለአላህ የሚነግረው። ያኔ ውጤቱን ያመጣዋል። ኢነ አኽዘሁ ዓሊሙን ሸዲድ